ማንን እናስገባለን? የከተማውን ጄኪጃ አባቴ ሁሌም ምኮራብ ጀግናዬ ነህ። ሁሌም ኑርልኝ የኔ ወንድም አባቴ። ዌልካም ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ነው? አለሁልሽ የኔ አባት። ሁሉ ተማም፣ ሁሉ ሰላም። የተከበሩ ክብር አርቲስት አባቴ ኢዮብ ዳዊት የኔ አባት እንዴት ነሽ ጌትዬ? እንዴት ነሽ የኔ ጠንበረን? አለሁልሽ አባቴ። እንዴት ነሽ? ኧረ ጠፍተሻል። አንቺ ነሽ እንጂ የጠፋሽው። አልገኛልሽ በእግር በፈረስ። እንዴት ነው እንቅስቃሴ? የ10 ሰዓቱ ነው የ8 ሰዓቱ ነሽ አሁን? 8 10 12 አረ ዲማ በሁለት ሰዓት ኢዮብ ዳዊት ማርያም እንዴት ነው እንዴ? የኔ ቆነጃጅት ወይ እስቲ እንዴት አባትሽ ነው ደግሞ ያማረብሽ ዛሬ በእናትሽ። እስቲ አታሽኮርመኝ ኢዮብ ወይ እንዴት ነሽ? አለን ቲንክ እስቲ ምን ላድርግ ዛሬ በቃ እና ኢዮብ ምስጋና ላይ የጻፍኩ ነውና ስም ዝርዝር በምን ዘርፍ ልጻፈው? ሁሉንም እንትን ከምን አንድ ዝም ብዬ ላድርጓ ደርድሬ እና ምስጋና ላይማ እኮ እንደዛ እኮ ነው የሚገባው እኮ። ዜዶ ቤርጌቾ ዳይሬክተር እንዴ የአናቤልን ጋይሶች በአካል ዛሬ ተገናኝተን ነበርና ከጠበቅኳት በላይ በጣም ማቹርድ ልጅ ሃምብል የምሬን ነው። በቃ ጭንቅላቷ ማለት አይገኝም። አይሻልም ብለህ ነው የምር ጋይሶች እስከ ዛሬ በጣም በቃ ካለውበት ሙድ ነው በቃ ያወጣኝ። ስቲቭ የኔ አባት በጣም ነው ማመሰግነው እንዴ የኔ እናት። እኔ በጣም በቃ ገርመሽኝ የሆነ ሰዓት ፍዝዝ ብዬ በሐሳብ ሄድኩበት ታይም ታስታውሻለሽ? በጣም በቃ አስደንቀሽ ምናምና በጣም ጎበዝ ልጅ ነሽ። እስከ ዛሬ ኦሬዲ ታግተሽ ነበር በጣም የምር ታግተሽ ነበርና ድምጾኝ እንዳስወጣዎች ግን ወቂ እንዳትረሽ ይሄን ቃል የምር እና በጣም አሪፍ ልጅ ነሽ አናቤል። በቃ ነገ ማታ ደውልሻለሁ ወይ እንደግመዋለን ወይ አፋሩ ላይ ደግሞ በሰፊው እንትን እናደርጋለን። እሺ እና ነገ ቆንጆ ሰርፕራይዝ ከአናቤል ጋር አለ። ምክሮች ነገር እንትን ብያለሁ። ቴንክ ዩ የኔ እናት። እሺ ስቲቭ ወይ ባይ 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 አባት። እሺ አናቤል ባይ ቻው የኔ እናት። አንተ ዛሬ ባክንታት ማለት ነው የምር ዝም ብለህ እንጥፋ። ኧረ አሁን እየተጮትን ነው እንጭኔ ማምራሽ። አንተ የሴት ምክር ይገባል እንዴ? ግብት አለኝ በቃ ሁሉም ነገር ምትለኝ ገባኝ ነው የምልህ። የእናት ምክር ሰምተህ አታውቅም እንዴ? አዎ የእናት አንጀት ነው ብዬ ነው። የሴት አንጀት ደግሞ ተለየኩ። ጋይስ ሌትስ ጎ ታፕ ዘ ስክሪን። እንዴት ናችሁ ምእመናን? ሄደን ነው ወይ ኦ ማይ ጋድ ዛሬ ደግሞ ራበኝ። ጃኒ ወይ ጃኒ ታጠፋለህ ስሜና አታጥብቀው። እኔ እኮ ጫኔ የምትለኝ ይመስለኛል ጃኒ ስትል ዛሬ የቻሌንጅ አይዲያ አስቤ ያን የነገርኩሽን ካስታወሽ እኛ ሴትዮ ጌጄ ልጃቸው አባረረኝ። ረቢሲ በቃ ላይ በስድስት ነው እስቲ ሙጬና በእግዚአብሔር ነገ ይለፍ ጃኒ በማርያም ይንጋልኝና ለፖስት ቪዲዮ ሌላ ቀን በማርያም በቃ በማርያም አንድ ነገር እንገር ካሁን በኋላ ማለት ነው እኔን ስታይ የምደነግጠውን ነገር ታቆማለሽ። የሪሉን በቃ አለምደኝም እንዴ ልመደኝ በቃ አይሽ እንዴ ከስር እኮ ያስታውቃል እኮ እግር ጆካ እየመታ ነው አልቦኛል ባክባሪ እንዴ ከንታ አዲስ ይቀየራል እንዴ ምን እሺ ነው? እሺ እስቲ እንስማት ደግሞ ጀነረክ እስቲ ፋለኝ ግጥም ላንተ የጻፍኩትኝ የማነበው ስማኝና
ሬት አድርገው። ዋው አረገዋለሁ እንዴ! እስጢፋኖስ ቶማስ የሙዚቃው ንጉስ፣ የሚወደው ሰው ሁላ ተግባሩ የእርድና፣ አቤት አክብሮቱ በጣም ነው ደግ። እስጢፎኮ ማለት የእርድና ጥግ፣ የለበትም ክፋት የሌለበት ቅናት። እስጢፎኮ ማለት ይህኛ አርቲስታችን ናት። ስለ እርድናውማ ስለ እስጢፍ ለማውራት መቼ ቃል ይበቃል? እስኪ አንድ ጊዜ ሁላችን እንበል ይችላል እስጢፍ ይችላል በለው ይችላል እስጢፍ ይችላል። እናም እስጢፎዬ ብቻ አንቺን ይመችሽ፣ እኛ እንወደዋለን ሁሉ ያንቺን ዘፈንሽ። እናም የቀጣዩን ዘፈን ፈጠን አድርገው፣ ትሬንዱን ብቻ አይተን በጉጉት ልንሞት ነው። ማ ኧረ አንቺ ጭስ እናቴ ተሞት የኔ አባት የኔ አባት የኔ አባት የኔ አባት። በቃ ዝም ብለህ ማለት ነው። አሁን ደስ እንዲለኝ ቤት ውስጥ ነው ያለው። አዎ ሰፈር ምናምን አሁን ሱቅ ይዘጋሉ። ሱቅ ዝግ ነው። ማርያምን እኔ እንደከፈልኩት ለራቴ ነው ምልክልህ 1000 እሺ 7 92 92 75 392 75 392